ትልቁ ችግራችን ጥያቄያችሁ እኔ ጋር አብሲት እንዴት ነው የሚጣለው? አብሲት። ስለዚህ አብሲት አሁን ከዚህ ከሊጡ ላይ ልቀንስለን ነው፣ ከራሱ ላይ ነው። በዱቄት የሚሆን እኔ ዱቄት ሞክሬ ስለማለት ከዱቄት አድርጓላችሁ። አያችሁት? ይሄ መጠን እዚህ ደምስ አደረገ። ይሄ ነው። ከዛ ይሄንን በውሃ ማቅጠን ነው። እዛ ጋ ወደቃ ይደቅ። ውሃውን ሳታበዙ በትንሹ አድርጋችሁ ማቅጠን ነው። እሺ፣ በደንብ ማቅጠን ነው። እንደዚህ እያታሹት ይቀጥናል። ብሌንድ ማድረግ ትችላላቸው፣ ግን ለምን አስችኋለሁ እንትን። ስለዚህ እንደዚህ ቅጥን ማድረግ። አሁን ውሃ ጨምርበታለሁ። በቃ ይበቃኝ ነው፣ በቂ ነው። አያችሁ? ይኸው ምንም ነገር የለም፣ ውሃ ነው። ይሄንን ማሞቅ ነው። አሳያቸዋለሁ እንዴት እንደሚወፍር ማለት ነው። አሁን ምንም ነገር የለውም፣ የሚጓጉል ነገር የለውም ማለት ነው። ከጣዳችሁ ጀመራችሁ ማለት ነው። ሰዓቱ ኦን ከሆነ እጃችሁ ማረፍ የለበትም፣ ምክንያቱም ቂጡ ላይ ይይዛል። ስለሚይዝባችሁ ያዘ ማለት ጓጓለ። ጓጓለ ማለት በኋላ እንደ ድንጋይ ኩብትልና ያስቸግራቸዋል። ስለዚህ እጃችሁ ሳያርፍ ዝም ብላችሁ ማሽከርከር ነው። ተሽከርከር። የኋላ መጣ ሄጀት ትቼው ነበር። አያችሁ? ይሄ እንደዚህ ድንጋይ ነው የሚሆንባቸው። ስለዚህ ትታቸው እንዳቀሩ ሁላችሁም ላችሁ እጃችሁ ከላው ላይ መነሳት የለበት። አሁን አያችሁ ጥቁር ጥቁር ሰራ። ይሄ ማለት አሁን እየበሰለ ነው፣ ሊበስል ነው በቃ። ስለዚህ እጃችሁ እንዳያርፍ ዙሪያውን በሙሉ ማማሰል አለባቸው፣ እንዳይጓጉልባቸው። ሌላ ምንም አይደለም። አያችሁ? ወፈረ። አሁን እሳቱን ቀነስ ስላድርገው። አያችሁ? እየወፈረ ነው፣ ተሽከረከረ። ስለዚህ ጠጋር እንደዛ ላይ ዞ ያኛው እንድስጠጋረቁ ወደዚህ ይዘልጋል። በዚህ ካሜራ ባንጀ ስለተከረከረ ይኸውላችሁ። አያችሁ? አሁን እንደዚህ ሲሆን እሳቱን ማጥፋት ነው። ኮምፕሊት ምንም አይሰራም። ይበቃዋል በቃ። በጣም የሚመስለው ምን ሲሆን መሰላችሁ? ለምሳሌ ዱቄት ሀገር ቤት ያየሁት ዱቄት ከተሆነ የሚጣለው ዱቄት አብሲት በደንብ መብሰል አለበት። ይሄ ግን ሊጡ ራሱ እንትን የተብላላ ስለሆነ ምንም በስሏ ማለት ይቻላል። አሁን ይዋያችሁ ተንተከት ሶስተኛ ዓለም ጦርነት እዚሁ ቤት እዚሁ ቤት ሊፈጠር። ኦኬ። ስለዚህ አሁን ምን አደርጋለሁኝ? በቃ ጨርሻለሁ። ስለዚህ ውሃ አረግበታለሁ። እንደዚህ አያችሁ? ክፍልፍል ያደርገዋል። ውሃው ለምንድን ነው? ከዛ አነሳዋለሁ። የውሃው ተላይ እንደዚህ ድርቅ ብሎ ቁርስርስ እንዳይል ይረዳዋል ማለት ነው። ስለዚህ አሁን ሲቀዘቅዝ ጨምረዋለሁ አሁን ማለት ነው። ሊጡ አብሲቱ እስከሚቀዘቅዝ ድረስ ይሄን ሊጡን አጎበጉበዋለሁ ማለት ቀጠን አደርገዋለሁ ማለት ነው። በጣም ቅጥና ያለን ግን ቀጠን አደርገዋለሁ። ውሃ አደርግና ቀጥነዋለሁ። ጉጉሎሽ ጠፋ ማለት ነው። በቃ አሁን እንደዛ አድርጌ እተወዋለሁኝ። በኋላ አብሲቱን ታስገባ ቀጥነዋለሁኝ። ይሄ እንደዚህ መደረጉ ማጓጓው ለምን ይረዳዋል? በቃ እንዲነሳሳ ማለት ነው። ይሄ ሊጡ ኩፍ እንዲል ማለት ነው። ጊዜውን ቶሎ እንዲያፋጥነው ይረዳል ማለት ነው። በኋላ አብሲቱን ተጨመርን በኋላ የሚቀረን ጊዜ ትንሽ ይሆናል ማለት ነው። ኦኬ። አብሲታችን አሁን ቀዝቅዟል። መጨመር ብቻ ነው። ጨምረን ብሌንድ እናደርገዋለን ማለት ነው። አሁን ቀዝቅዟል። ይኸው ምንም አይፈጅ። በቃ አሁን እዚህ የበጠበኩት ነው። እንደዚህ ያቀጠምኩት ማለት ነው። የጓጎለ ካለ በማሽን መተዋለሁ። አሁን መምታቴ አይቀርም። አንተ አጣው። አሁን መጀመሪያ በእጄ እንደዚህ ነው። በቃ አሁን ቅጥል አድርጌዋለሁ። ከአንድ 2 ሰዓትም ሊሆን ይችላል፣ 1 ሰዓት ሊሆን ይችላል። ትልቁ ችግራችን